በህይወታችሁ ተስፋ የቆረጣችሁበት ጊዜ አለ? እድሜ ሄዷል ምንም መስራት አልችልም ብላችሁ አስባችሁስ ታውቃላችሁ? እንግዲያውስ የዛሬውን ታሪክ በጥንቃቄ ስሙት። ይህ በ65 ዓመታቸው የኪሳራ ማቅ ለብሰው 1009 ጊዜ አይሆንም የሚል ውድቅ መልስ ተቀብለው በመጨረሻ ግን ዓለምን በጣፋጭ ዶሮ ያሸነፉት የኮሎኔል ሳንደርስ አስገራሚ ታሪክ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። ሃርላንድ ሳንደርስ ህይወት አልጋ በአልጋ አልነበረችለትም። ገና በ5 ዓመቱ አባቱን አጣ። እናቱ ስራ ለመሄድ ስትገደድ ለታናሽ ወንድሞቹ ምግብ የማብሰል ኃላፊነት በእሱ ላይ ወደቀ። በ7 ዓመቱ ምርጥ የምግብ አብሳይ ሆነ። ነገር ግን ህይወት ደጋግማ መታችው። በትምህርቱ አልተሳካለትም፣ ከትምህርት ቤት ተባረረ። በስራውም አልተሳካለትም፣ ከባቡር ሀዲድ ስራ ተባረረ። በመጨረሻ በትዳሩም አልተሳካለትም፣ ሚስቱ ጥላው ሄደች። በ40 ዓመቱ አንዲት ትንሽ የነዳጅ ማደያ ውስጥ ምግብ ማቅረብ ጀመረ። በዛች ጠባብ ኩሽና ውስጥ ነበር ዛሬ ዓለም የሚያውቀው የ11 ቅመማ ቅመሞች ሚስጥር የጠነሰሰው። ነገሮች የተስተካከሉ ሲመስሉ ግን ሌላ መከራ መጣ። አዲስ የተሰራው አውራ ጎዳና የእሱን ማደያ ነጥሎት አለፈ። ደንበኞች መምጣት አቆሙ። ንብረቱ በሙሉ በሐራጅ ሽጦ ሲጨርስ በእጁ ላይ የቀረው $105 ብቻ ነበር። በ65 ዓመቱ አዎ አብዛኛው ሰው ጡረታ ወጥቶ እረፍት በሚያስብበት እድሜ እሱ ግን ራሱን ሊያጠፋ ገመድ አዘጋጀ። ነገር ግን አንድ ነገር ትዝ አለው። እኔ እኮ ምግብ ማብሰል እችላለሁ የሚል ተስፋ። ሳንደርስ በአሮጌው መኪና ውስጥ እየተኛ ማብሰያውን ጭኖ ከተማ ለከተማ መንከራተት ጀመረ። ለሬስቶራንት ባለቤቶች የዶሮ አዘገጃጀቱን እያሳየ በጋራ እንስራ ይላቸው ነበር። መቼም ቢሆን እንዳትረሱት 1009 ጊዜ አይሆንም፣ አያስፈልገንም፣ ያንተ ዶሮ አይረባም የሚል ስድብና ውድቅ መልስ ሰማ። 1010ኛው ሰው ግን እሽ አለው። ያቺ እሽ ዛሬ በየከተማው የምናየውን የኬኤፍሲ ኢምፓየር መሰረት ጣለች። ኮሎኔል ሳንደርስ በ73 ዓመታቸው ኬኤፍሲን $2 ሚሊዮን ሲሸጡ ዓለም ስለኚህ ጽናት ስላላቸው ሽማግሌ ማውራት ጀመረ። ከዚህ ታሪክ የምንማረው ታላቅ ቁም ነገር አለ። አንደኛ እድሜ ቁጥር ነው። ስኬታማ ለመሆን መቼም ቢሆን አይረፍድም። ሁለተኛ ውድቀት ትምህርት ነው። 1009 ጊዜ መውደቅ ማለት 1010ኛውን ስኬት ለመጨበጥ የሚያስችል ጉልበት ማግኘት ማለት ነው። ሶስተኛ ጽናትን እናያለን። ዓለም አይሆንም ስትል አንተ ግን ይሆናል ብለህ ቁም። እናንተስ ዛሬ ተስፋ የቆረጣችሁበት ነገር ምንድነው? ኮሎኔል ሳንደርስ በ65 ዓመቱ ከቻለ አንቺ ለምን አትችሉም? ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ጽናቱን ይስጣችሁ። ቸር ያቆየን።